የወጣቱ የስኬት ጉዞ ከጠዋቱ 12 ሰዓት ጀመረ። የጠዋቷን ብርሃን እያየ ነው። እዚህ ጋር እንግዲህ በጣም ይሄ ምንድነው የሚባለው? ወጋገን ነው የሚባለው። ይሄ ምንድነው? ወገግ አለ ምናምን የሚባለው ፓርት ዜን ፓወር ኦፍ ነው እናነባለን። ትንሽ አሜዚንግ ፖይንቷን እዚህ ጋር ትንሽ ስለ ስሜት ስለ ኢሞሽን ነው እዚህ ጋር የሚያወራው። እንግዲህ አንብቡት። አጋብራፕ ኢሞሽን ዜና ዶ መመክ ከአእምሮዬ ከያዘኝ በላይ በስሜቴ በጣም እያዘለው ስሜት በጣም አእምሮ የሚለው ነገር ሀሳብን ብቻ የሚገልጽ አይደለም የሚልን ነው የሚገልጽላችሁ። እዚህ ጋር እንዴት ናችሁ? እንግዲህ ያው ዛሬ ሲክሬትን ኢንዲስ ላይፍ ውስጥ በጣም ስትራግል አድርግቻለሁ። አላማዬን ለማግኘት ብዙ ለፍቻለሁ፣ ጥሬያለሁ። እናም ደግሞ አሁን ላይ የምታዩዋቸው ትላልቅ ሰዎችም የደረሱት ብዙ ስትራግል ካደረጉ በኋላ ነው። የኔም ስትራግል ምን ነበረ ካላችሁኝ ማንኛውም አይነት ያንግ ሊገባባቸው የሚችሉ ሊያጠፋቸው የሚችሉ ጥፋቶችን አጥፍቻለሁ። ከመንሱ ጋር ሪሌሽን ጀምሬ ነበር። እነዚህ ነገሮች በሙሉ የኔን ጆርኒ አሁን ላይ ያለሁበት መንገድ እንዲሄድ አድርገውኛል። ነገር ግን አሁን ላይም ደግሞ ስትራግል የማደርግባቸው ነገሮች አሉ። ድሪም አለኝ ለኛ አውቄዋለሁ። ግን ያንን ድሪም ደግሞ በምንድን ነው የምጀምረው? እንዴት ነው የምጀምረው? ስትራግል እያደረኩ ነው እዛ ነገር ላይ። ስለዚህ እዚህ ጆርኒ ላይ መቀላቀል የምትፈልጉ ሰዎች ወይም ደግሞ የኔን ጆርኒ መቀላቀል የምትፈልጉ ሰዎች ካላችሁ እንግዲህ ይህንን ቻናል ሰብስክራይብ በማድረግ ገንዘብ ስለሚያስፈልገኝ ሞኔታይዝ አድርጌ ገንዘብ እያገኘሁኝ ስለ ዩቲዩብ ሞኔታይዜሽን በዛው ሪል ኢንፎርሜሽን ሰጣችኋለሁ በዛው እና ያንን ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ ወደፊት እናደርጋለን። ስለዚህ ሲክሬት ነው ዛሬ ላወራችሁ የመጣሁት። እንግዲህ ሲክሬት ቅድም ያው ቪዲዮ ላይ ቭሎግ ብዬ ነው የገባሁላችሁ። እዛ ጋር እንዳሳየኋችሁ ስለ እንትን አውርቻለሁ። ስለ ፓወር ኦፍ ናው ላይ ትንሽ ሾርቱን ሰጥቼላችኋለሁ አይደለ? እዚህ ጋር እንግዲህ በጣም ከሚገርሙኝ ሀሳቦች ነገር አንዱ ፕሬንቲስ ሙልፎርድ ይባላል ሰውየው። በ1934 እስከ 1991 የነበር ደራሲ። የሚቻል ነገርና ተአምር አንድም ሁለትም ናቸው። ምን ለማለት እንደፈለገ እዚህ ጋር ሲያብራራላችሁ እንዲለወጥ ለምትሻው ሰው የሚከተለውን ምከረው። የሚፈልጉትን ጤና በሰውነቱ እንዳለ አድርገው ይቁጠሩ። የማየት ችሎታው እንዲመለሱልዎ ለጥሩ እይታ ጥሩ ፍቅርን በመስጠት ልክ እርሶም ያ ያሉት ያክል አድርገው ይገምቱ። በሌላ በኩል ለጥሩ መስማትም እንዲሁም በውስጡ ጥሩ ስሜት ሲኖርና ልክ እንዳለው አድርገው ይገምቱ። ባጭሩ ስነግራችሁ የሌለህን ነገር እንዳለ አድርገህ ቁጠረው። ማኒፌስት ለማድረግ የምትፈልገውን ነገር ለማግኘት አእምሮ ሳለው ይላል። ቀላል ነገር አለ እንደሚወራው ማኒፌስት የሚባለው አይደል። ብዙ ልፋት ብዙ ጥረት የሚጠይቅ ነገር ነው ስላችሁ አትልፍ ምናምን ይሄ ዳይድም ስለቀርበውና እንደሚያወሩ ሰዎች አይደለም። ኢዚ ቲንግም አይደለም። ሞክሬዋለሁ ስንት ጊዜ ኢዝናራ ኢዚ ቲንግ ማመን ይፈልጋል፣ በውስጥ ማመን። ከዛ በፊት ግን ሃፒነስ የሚባለው ነገር ለማግኘት ሃፒነስ ሌቭል ኦፍ ስፒሪት አይደለ? ሌቭል ኦፍ ስፒሪት በቃ አንተ በመንፈሳዊ እምነት ላይ ያለ ነገር ነው ሃፒነስ ማለት። ስለዚህ ፎሎ ሰብስክራይብ